ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በባለፈው ጥሩ ሰብስክራይብ አድርጋችሁኛል፣ በጣም አመሰግናለሁ። ያው አበረታቱኝ ማሮቼ፣ አበረታቱኝ፣ ደስ ብሎኛል። እንደው ከሰላሳ አላልፍ ብሎ ነበረ ሰብስክራይብ እና ምናምን ብዬ ትቼው ነበረ ግን በቀደም ፖስት ደግሞ አንድ 6 ሰዎች ምናምን ነገር ያካና ካርጋችሁ ዛሬና ትናንት እንደውም አላየሁትም። እንደው እንዴት ነው እናንተ ዩቲዩብ ላይ ግን በስመ አብ ሌቦችን በዙ። እኔም ደግሞ በቃ ይሄ ወይ እናቴ ፔዛ ማናት መንቺች ይቷ ያንቺ ነስኪ ሰላም በያቸው ልጅ ነየች እንዴት ናችሁ? ደህና ናችሁ ወይ? ባያቸው እንዴት ናችሁ? ሰብስክራይብ አድርጉኝ። ሰብስክራይብ ዩ ላይክ ሪኩዌስት ኦኬ ኦኬ ጎበዝ ቴንክ ዩ Arab is the only chalk. የእንግሊዘኛ ፍቅር አላት ትምህርት ያሰርግበኝ እንትን ያለችው ልጄን ግን እንግሊዘኛ ትምህርት ቤት ስላስገባት እንዳልቀር በቃ ዘፈን በእንግሊዘኛ ነው። ግን እኮ አታውቀውም። እንግሊዘኛ ተናጋሪ መሆን ትፈልጋለች ማርያምን። ወይ ጌታ ወይ ተመስገን፣ ለዚህ ክብር ያበቃኸኝ ተመስገን። ገና ምን አይቼ ገና ቲጂዬ ገና ወደፊት ግን አይገርማችሁ ገና 4 አመት ከ8 ወር ነው ከ7 ወር ነች እንግዲህ እሱ አስቧት። ግን እኔ እንኳን እሷ እኔም አልገባኝም ቤት አይ እሷ ትሻላለች ከኔማ እንግሊዘኛ ደሞ ላወራ አለኝ ብዬ እናቴን ግን እንግሊዘኛ መማር ትፈልጋለች። የእንግሊዘኛ ናፍቆት ነው ያላት። በቃ በአማርኛ ማውራት አትፈልግም። በጣም ነው የሚገርመኝ። እኔ ስዘፈንም በእንግሊዘኛ ነው ምን እንደምትልቅ ራሱ አይገባትም እርግጠኛ ነኝ። ግን ምላሷን እጥፍ እያደረገች ምናምን በቃ ይሁን ደስ ይላታል። እንግሊዘኛ ማውራት፣ እንግሊዘኛ መስፈን፣ በእንግሊዘኛ ተዘምራለች እና በጣም እየገረመችኝ ነው ልጅ ግን ትምህርት አስተምራ እንትን ይሄ ጥናት ምናምን አስቤ ነበረ። ግን ሳስበው የእንግሊዘኛ ብቻ የሚያስጠና መምህር ካገኘሁኝ አስጠኝ ካገኘሁ እንግሊዘኛ ብቻ እንድታወራ ማረጋት እና በጣም ደስ ብሎኛል። ምንም ብከሳ ብጠቁር እናቴ የግል ነው ማስተምራት እንዴ ተንፏቀቄ ያው እንግዲህ እንዳንዳንዶቹ ሳራጄ ሄዳለሁ እንግዲህ ወልጄ መቼ ነው ሌላ የሚደግመው? ግን አረቆያል። እኔ ምን ላወራ ነው የመጣሁት? ግን እኔ ድሮም እንደዚህ ነኝ ማርያምን፣ ድሮም እንደዚህ ነኝ። ይሄ ወሬ የሚወራው እኮ ላይቭ ላይ ነበረ። እናንተ ሰብስክራይብ አላረግ ብላችሁ ነው እንጂ እኔ በአንድ ቪዲዮ ብዙ ሰው ታዩት። እናንተ ሁሉ ሰብስክራይብ ብታረጉ እጃችሁ አይቆረጥ። ምናችሁ ነው ምናችሁ ይነካል ላይ ለመግባት ነው እንት ነው የምላችሁ እንጂ እንደዚህ ያርጉ ምናምን ልለምናችሁ አልለምንም ማሮቼ አልለምንም። አዎ እና ልጅ እንግሊዝኛ መማር ትፈልጋለች። ትኳንዶ ምን ነው የሚባለው ይሄ ስፖርት ምናምን እሱን መማር ትፈልጋለች። በቃ እንደዚህ እንዴት እንደማደርገው ትለኛለች። በቃ ልጁ እኔ አላውቅም ብቻ እግዚአብሔር ይጠብቅልኝ። እውነቴን ነው። እስካሁን የነበረውን መከራ ስላሳለፈልን እናመሰግናለን። ከዚህ በኋላ ያለውም ደግሞ መድኃኒዓለም እሱ ይጠብቀን ነው የሚባለውና ሰብስክራይብ አድርጉኝና ልስራ። እቺን የመሰለች ልጅ ትቼ እንደገና ሌላ ስቃይ ውስጥ ከማስገባት እኔም ደግሞ ከሰው ከተራ ከመወጣባችሁ ስንት ሰው ነው በቲክቶክ ሰው የሚሆነው? እና እኔ ያው ስም መሆን ፈልጋለሁ። ያው እኔ ኧረ በስመ አብ ጀግና እኮ ነው ማርያምን። ከሰው አፍ የምጠላው ነገር ምን እንደው ታውቃላችሁ? እኔ ጀግና ነኝ፣ እኔ በጣም ጠንካራ ነኝ የሚል ሰው ራሱን የሚያደንቅ ሰው ያስጠላኛል። ሁሉም በውስጥ መያዝ ይችላል።
እውነት እንጂ እኔ ጀግና ነኝ፣ እኔ ብዙ አይዲያ ያለኝ፣ እኔ አካኪ ዘራፍ እኔ አልወድም። ጀግንነትን እኔ የማውቀው ሰርተን ተለውጠን የሆነ ነገር ላይ ስንደርስ እንደዛ ነው እንጂ ገና ፀጉርሽ መሰራት አለብሽ ማሪ። ለምን? ነገ ትምህርት ቤት አለሽ። ምን ነው ነይ በእንግሊዘኛ አውሪያቸው። የስ አውሪያቸው። እሺ በእንግሊዘኛ ተወራና አቁሚ አሉ። Article is third. Article ዋው ምንድን ነው ያልሻቸው በአማርኛ? ሌላ ማለት ነው። ኦኬ እሺ ጨምሪና በእንግሊዘኛው ጨምሪና በአማርኛ ተርጉሚላቸው። አማርኛ እንደኔ የማይሰሙ ስላሉ ማለት ነው። እንግሊዘኛ ነው አይደለ? ይሁን ማሪ ይሁን። አሁን በአማርኛ ተርጉሚልኝ። አሁን እኔ ምን እንዳልሽ እኔ አላውቀውም እንግሊዘኛ ስለማለት ለነሱም ለኔም በእንግሊዘኛ ምን ነበር ያልሽ? እስኪ በአማርኛ ነገር ጋይስ ወዳችኋለሁ። እኔ ከናንተ ጋር ወዳለሁ እንጂ ከናንተ ጋር የምወደው ከዛ ደግሞ ራሳችሁን መውደድ ማይን መውደድ ፈልጌ ነበረ። ከዛ ደግሞ ሌላ ደግሞ እናንተ ወዳችኋለሁ። የኔ አበባ እንደና ያንሽልኛል። እናትህ ሳትሞት ትሄዳ ጎንብሳ እንትን ታወጣለሽ ጥልማ ደሳ ዋው thank you my good አጨብጭቡላት። እኔማ በቃ በስመ አብ ዋጥ ማረግሽ እኮ ደስ ነው የሚለኝ። እኔ ፍቅር እንዴት ልልቀቅሽ? ልቤን አምጪ። ልቤን መልሽ መጀመሪያ መቼ እና ከዚህ በላይ ምን ደስታ አለ? ካሮት ቀስ እና ጉሮሮስ ተሸዶ ሰንቀሬ ልብሽና ያለውበት ምን እና ለማንኛውም ሰብስክራይብ አድርጉ፣ ላይክ አድርጉ፣ በርዛቱን ላይ ባስገቡንና እስኪ አንዳንዴ መተን እንቦጫ አረቅ። እውነቴን ነው የምላችሁ። ያ አንድ ቁም ሳጥን ልብስ አለኝ። የምለብሳቸው ልብሶች ከ3 ከ4 አይበልጡም። እነሱ ሲያረጁ ልለብስ ይሆን አላውቅም። ዋናው ሆዴ አይጉደልብኝ፣ ልጅም አትራብብኝ። ልብስ ምናምን ነገር ጣጣ የለኝም አሁን ላይ ግን በቅርቡ ለብሳለሁ። ያ እኔ አረብ ሀገር ነበር የሚመቸኝ እንደው እስኪ ይሁን። ለማንኛውም ማለት ነው እወዳችኋለሁ። ምንም ደህና ነገር ሳናወራ ጨረስን። ማም ያወራው እያለች ማለት ነው። እኔ ግን ደስ ብሎኛል። ወይስ በጣም እወዳችሁ ነኝ። የምትጠሉኝ እወዳችኋለሁ። የምትጠሉኝ ትኖራላችሁ። ጅኒ መሆን አለባችሁ። ጅኒ እናቴ ትሙት ጅኒ ነው እንጂ እኔን የሚጠላ የለም። በዛ ምን አድርጌ አይነስ ወዳችኋለሁ። በሉ ምግብ እየሰራሁ ነው። ምግብ ምን እንደሰራሁ ታውቃላችሁ? እንቁላል ፍርፍር ልሰራላት ነውና የነገ ፕሮግራሞቹ እንቁላል፣ የተቀቀለ እንቁላል ነው። ፓስታ በአትክልት በስጎ በቱና የተባለው። ስለዚህ ቱና የቀበጦች ነው ተውት። በአትክልት ነው አለችኝ። በአትክልት ሰራሁላት። ከዛ ደግሞ እንቁላል ቅቁን ብቻ ልጅ አትበላውም እና ስለዚህ እንትን ይሄ ፍርፍር አደረኩኝና ከፍርፍር ሰራሁኝ። እንቁላል ቀቅዬ ጣል አድርጌ እንትን ብዬዋለሁ። አቅራብቻለሁ። ነገ
ፍርፍሩን ጣል ጣል አደርጋለሁ። እንጀራዎችን ቆራርጬ ከዛ ምሳ ይዛ ትሄዳለች። ከዛ አናናስ ማርያም በጣም የሚገርማችሁ በቃ ቀበጥ ትምህርት ቤት ነው ቤት የገባችበት አለማወቅ እንደዛ ነው። ብቻ እናንተ ፊት የሞላል እንደዚህ ስል በጣም ያምራል ደግሞ አሁን እኮ ከሳሽ የሚል ሰውም ይኖራል። ተመስገን ያ ረቢ ተመስገን ጌታ ሆይ። እንዴ አረብ ሀገር የነካ እኮ የአላህ ያ ረቢ ነው የሚለው ዝም ብሎ እና ያ በነገራችን ላይ በቃ ከዚህ በላይ ካወራው ደቂቃ ሄድባችኋል። ወዳችኋለሁ።